ታዲያ ክርስቶስ ግን ሊማር ለመጣው ለተማሪው ምን አለው? ወይቤሎ ኢየሱስ አማን አማን እብለከ ዘአዳግም ዘይተወልድ ኢይርያ ለመንግሥቴ። አንተ ኒቆዲሞስ ሆይ የአይሁድ አለቃ ነህ፣ የሕግ መምህር ነህ፣ ስለዚህ ባለጸጋ ነህ። አሁን አንድ ነገር ይቀራል። ከእግዚአብሔር እንደገና ዳግመኛ ካልተወለድክ የእግዚአብሔር መንግሥት ልታይ አትችልም አለ። እንደገና የሰው ልጅ እንደገና ከእናቱ ማኅፀን እንደገና በመንግሥት መወለድ ይችላል። እሱ ስለስጋር ያሰበ በሌሊት እየሄደ የተማረበት ዋናው ምክንያቱ አንደኛው ስለነበረ በአይሁድ አንድ አዋጅ ወጥቶ በበዛው ክርስቶስን የሚያምኑ ወይ ክርስቶስን የሚከተል አንደኛ ከምኩራብ ይወገድ ነው፣ ሁለተኛ ሀብቱ ኑሮቱ ይቀማ፣ ሶስተኛ ተወግሮ ይሙት የሚል አዋጅ። እውነት እላለሁ መወለዱን ነግሮት መወለጃውን ግን አልነገረም። ከውኃና ከመንፈስ ካልተወለደ ዳግመኛ ወደ እግዚአብሔር መንግሥት መግባት አይችልም። አሁን ተጠቀቀበት እዚህ ላይ አልተቻለም። አሁን መወለጃው ምንድን ነው? አንድ ውሃ ነው፣ ከጌታ ጎን የፈሰሰው ባየገው ነው። ሌላው መንፈስ ቅዱስ ነው። በመንፈስ ቅዱስ ነው ጸጋ የሚያገኘው ልጅነት ጸጋ። አብርሃም ከመንፈስ ቅዱስ ከማየገው እንደገና መወለድ ያስፈልገዋል። እነዚህ መወለጃ መንገዶች ሁለት ናቸው። ውሃ አለ፣ መንፈስ ቅዱስ አለ። ከጌታ ጎን ይፈሰዋል። ከዚህ መወለድ ነበር። ካልሆነ ግን ወደ እግዚአብሔር መንግሥት አትገባም። ይሄ ታውቃላችሁ ወገኖች። በመንፈስ ቅዱስ የተወለደ ሰው መልካም ስራ ሲሰራ ቤተክርስቲያን ሲሰራ ሲያሰራ፣ የታመሙትን ሲፈውስ፣ የተደረጉትን ሲያጽናና፣ ለድሆች አባት ሲወጣዋል። ይኸው መንፈስ ቅዱስ ያደረገው በመንፈስ ቅዱስ የተወለደበት ሊበን ጠንቅቆ ያወቅና መወለዱን የያዘ ሀብቱን ሊስመቅስናውን በትክክል ይዞ የሚጓዝ ሰው ሲያነቃንቀው ታየዋለህ። ዓለምን ሲያነቃንቀው ታየዋለህ። በዓለም አቀፍ ሐዋርያ ሆኖ ከዓለም ዳርቻ እስከ ወንጌል ሲሰብክ ታየዋለህ። ሲያመሰክር ታየዋለህ። ሲተረጉም ታየዋለህ። ድውያን ሲፈወሱ ታያለህ። አጋንንት ሲወጡ ታያለህ። ይህ መንፈስ ቅዱስ መወለድ ጸጋ ነው። አይ መንፈስ ቅዱስ ያደረበት የመንፈስ ቅዱስ ፍሬዎችን ይሰራል ማለት ነው። ያፈራል። ገላትያ ምዕራፍ 5 ላይ ያሉ መንፈስ ቅዱስ ፍሬዎች ይባሉት ሰላም አለው፣ ለሰዎች ሰላም ይሰጣል። ሰላም በሉ፣ ሰላማችሁን ለሚፈልጉ ሰላም ይሆንላችኋል ተብሏል። ሰላም አለው። መንፈስ ቅዱስ ያደረበት ሰው ሰላም ነው የሚሰራው፣ የሰላም ስራ ነው። መንፈስ ቅዱስ ያደረበት ሰው በክርስቶስ ጊዜ ደስ ይለዋል። ደስታ ከቤቱ አይጠፋም። የመንፈስ ቅዱስ ፍሬ ነው። የሚራራ ለድሆች የሚመጸውት ሁሉ ይሄ የመንፈስ ቅዱስ ፍሬ እያፈራ ያለ ሰው ነው። ይሄ ነው መንፈስ ቅዱስ ያልተለየው ክርስትናውን ያዘ። ለሰው ልጆች ቅን የሚያስብ በጎ ነገር የሚያስብ ቸርነትን ያለው የሚያደርግ እምነት ያለው የጠነከረ የመንፈስ ቅዱስ ፍሬዎች በመንፈስ ቅዱስ ያለ ሰው እንደዚህ ነው። አደራ እርስ በርሳችሁ ተከባበሩ፣ እርስ በርሳችሁ እንከባበር። ምስጢረ ጥምቀትን በደንብ መረዳት ያስፈልጋል እና ዳግመኛ ልትወለዱ ያስፈልጋቸዋል። ሰው ከሶስት ነገር ይወለዳል። አንደኛ ከዋና ከመንፈስ ቅዱስ ይወለዳል። አብ ወልድ በክርስትና ያገኛል። ሁለተኛ በኃጢአት ምክንያት ሲወሰቁን ከቃሉ ይወለዳል። ከማይጠፋው ዘር ተወልዳችኋል ተብሎ ተጽፏል። ከቃሉ በትምህርት ይወለዳል። እንደገና አላዋቂ የነበረ አዋቂ ይሆናል፣ አዲስ ሰው ይሆናል። ስመጥማል የጎደለ የነበረ ባለስልጣን ይሆናል ከቃሉ ሲወለድ